ሰላም ጤና ይስጥልኝ ክቡራት ተመልካቾቻችን የምትከታተሉት ዛራ ሚዲያ ኔትወርክ ነው። በቀጥታ ስርጭት ቀደም ብለን ባስተዋወቅነው መሰረት የኦሮሚያ ሲኖዶስ መንበረ ጴጥሮስ ምክትል ሰብሳቢ አባ ሚናስ በቀጥታ መስመር ላይ ይገኛሉ። ከአባ ሚናስ ጋር የምናደርገው ቆይታ እንድትከታተሉ በክብር እንጋብዛለን። እንግዲህ በኢትዮጵያ ያለሽበት ሁኔታ የሚያሳይ ነው። አክሱም መንበረ ሰላማ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ በሌላ በኩል ደግሞ መንበረ ጴጥሮስ ተብሎ ሶስት ሲኖዶስ እያየን ነው በኢትዮጵያ። እንግዲህ ይሄ የኢትዮጵያ አጠቃላይ ፖለቲካን የሚያሳይ ነው እና የኦሮሚያ ሲኖዶስ ምክትል ሰብሳቢ የመንበረ ጴጥሮስ ምክትል ሰብሳቢ የሆኑት አባ ሚናስ በርካታ ጉዳዮች እናነሳለን። እስከ መጨረሻ ከኛ ጋር እንድትቆዩ ግብዣችን ነው። ለዩቲዩብ ቻናላችን አዲስ የሆናችሁ ተመልካቾቻችን ሳብስክራይብ ማድረግ አትርሱ። ሳብስክራይብ አድርጋችሁ ጆይን አድርጉ፣ ቤተሰብ ሁኑ። ዛራ ሚዲያ ኔትወርክ ደግፉ። በሱፐር ቻት፣ በሱፐር ስቲከር እንዲሁም በዜር በካሻፕ ሰፖርት አድርጉ። በሳተላይት እና በዩቲዩብ ቻናላችን ይህን ፕሮግራም እየተከታተላችሁ ያላችሁት ክቡራት ተመልካቾቻችን አባታችን እንዴት ኖት? ጓደኞቹ ወንድሞቹ እስር ቤት እንዳሉ ነው የሰማሁትና እንዴት ኖት እርሶ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እንግዲህ እግዚአብሔር ፈቅዶ ደግሞ ስለተገናኘን ደስ ብሎኛል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ እግዚአብሔር በቸርነቱ ጠብቆ እነሱም ለጊዜው ክርስትና ፈተና ስለሆነ ይሄም በረከት ስለሆነ አባቶቻችን ያስተማሩን ስለ እምነት ያስረከቡን ይሄንን ስለሆነ ይሄንን በማግኘታችን ደስተኞች ነን። አንተ ደግሞ በእውነት አስበህ በዚህ ፕሮግራም ላይ እንድንጋበዝ ስለ አባቶቻችን ስለኛም ስለ ሁሉም በስፋት እንድናወራ ስለጋበዝከኝ በእግዚአብሔር ስም አመሰግናለሁ። አመሰግናለሁ አባታችን። የኦሮሚያ ሲኖዶስ መንበረ ጴጥሮስ ምክትል ሰብሳቢ አባ ሚናስ ነው ዛሬ እንግዳችን። ክቡራት ተመልካቾቻችን ጥያቄ ካላችሁ በተለያየ መንገድ ላይ ማንሳት ትችላላችሁ። ለአባታችን ያላችሁ ጥያቄ አባታችን የእስር ቤት ጉዳይ አለ። የወንድሞቹ መንፈሳዊ ወንድሞቹ የሲኖዶስ አባላት አብራችሁ የኦሮሚያ ሲኖዶስ ብላችሁ ባለፈው መንበረ ጴጥሮስ ያቋቋማችሁ እስር ቤት እንዳሉ፣ አንዳንዶቹም በፖሊስ ጥቃት እንደተፈጸመባቸው ወደ ሕክምናም ለመሄድ እድል እንዳላገኙ እየሰማን ነው። መግለጫ በሰጣችሁ ከጧት ሰጣችሁ ወዲያውኑ ነው ወደ እስር ቤት የተወረወሩት ነው የተባለው እና ምንድን ነው የተፈጸመው ታሪኩን ለተመልካቾች? እሺ እግዚአብሔር ይስጥልን። የመጀመሪያው አንደኛ ዓመታችንን ሲኖዶስ የተመሰረተበትን ኤጲስቆጶስነት የተሾምንበትን አንደኛ ዓመታችንን ለማክበር ፕሮግራሞች ነበሩ። በፕሮግራሙ መሰረት አምና ሲኖዶስ ነው የተመሰረተው። ዘንድሮ ደግሞ መንበር መመስረት ያስፈልጋል። ስራ ለመስራት መንበር ያስፈልጋል፣ ቋሚ መንበር ማለት ነው። ስለዚህ ዘንድሮ ደግሞ ቋሚ መንበራችንን ማቋቋም ያስፈልጋል፣ መሰየም ያስፈልጋል። ወንድሞቻችን በትግራይ ያሉት መንበረ ሰላማን ሰይመዋል። ፓትርያርካችን ደግሞ አንድ ነው። ስለዚህ እኛ ደግሞ ይሄንን ሰይመን ጠንክረን ህዝባችንን እናስተምራለን፣ በቋንቋቸው እንዲያውቁ እናደርጋለን፣ ንስሐ እንዲገቡ እናደርጋለን፣ ህዝቡ እግዚአብሔር በሰጣቸው ቋንቋ እንዲገለገሉ እናደርጋለን ብለን ተስማማልና ከዛ በኋላ ዛን ቀን ተሰብስበን በዓላችንን አከበርንና መግለጫ ማንንም የማይነካ በአጠቃላይ ህዝቡ ጠንክሮ በሃይማኖቱ እንዲጸና መግለጫ ሰጠን። ከዛ በኋላ መልእክቶችን አስተላለፍን። ከዛ ወጣን። ወዳውኑ ተያዙ እነሱ። እኔ አልነበርኩም፣ ወጣውኝና ሄድኩኝ ወደ ቤቴ። ከዛ በኋላ ተይዘዋል የሚባል ሰማሁኝ። ከዛ በኋላም ወደ እስር ቤት ገቡ። በምን ምክንያት ምን ጥፋት አጠፉ ምን አደረጉ የሚባል ነገር ምንም ነገር የለም። ከገቡ በኋላ ግን ያው አሁን አንተ እንደጠየቀኝ እዛ ውስጥ ያሉት በወሬ ደረጃ ነው የምሰማው። ጥቃት ደርሶባቸዋል እንዲሆናል እንዲሆነ ይሰባል። ግን ትክክለኛውን ደርሶባቸዋል ወይ አልደረሰም ወይ የሚለውን የተረጋገጠ ነገር የለም ማለት ነው። ስለዚህ በአጠቃላይ
የተያዙበትና እዛ የሄዱበት ምክንያት ማን እንዳዘዘ እንዴት እንደታዘዘ ራሱ ምንም ሳይታወቅ እዛ ጋር ገብቶ አፍኖ ነው ወደዛ የወሰዷቸው። ሄደው እስር ቤት ነው የገቡት። አሳሪው ማን ነው? አባታችን ማን ነው? መንግስት ነው ያሰረው? ማን ነው? እዚህ ጋር በምን ምክንያት ነው? በዛ በመሰብሰባችሁ ምክንያት ነው? መንበረ ጴጥሮስ ብላችሁ ስላወጃችሁ ሲኖዶስ ስለተቋቋመ ነው? ሲኖዶስ ተቋቁሞ ነበረው ከዛ ፊትም ነበር። ግን ምን ስላደረጉ የሚነገረው ክስ ምንድን ነው? ሁከት በመፍጠር ምናምን ነው የሰማሁት እኔና ምን ተብሎ ነው የተከሰሱት? አሁን በወቅቱ ታጣቂ ወይም የለበሰ መሳሪያ የያዘ ሰው ከመጣ የግድ ሌላ አካል የለም፣ ከመንግስት ነው የመጣው ማለት ነው። የሄደው መሳሪያ የያዘው የመንግስት ታጣቂዎች ናቸው። የታሰሩትም በመንግስት እስር ቤት ነው፣ ፖሊስ ጣቢያ ማለት ነው። ስለዚህ ይሄ ጥያቄውም የግድ ወደዛ ነው የሚያደላውና መንግስት ነው ማለት ነው። ስለዚህ ማንም ሰው ደግሞ እጄ ታሰራለሁ ብልም አያስርም ማለት ነው። ስለዚህ ያሰረው መንግስት ነው። ለምን ምክንያት ለምለው ደግሞ አሁን ስትጠየቁ አንደኛ ሁከት ፈጥራቸዋል፣ ከህግ ወጣቸዋል፣ ይሄ መሆን አልነበረበትም፣ መንበርም መሰየም አይገባም የሚል የውስጡ ነገሮች ይኖራሉ። ይሁንና ግን የተፈጠረ ሁከት የለም። እኛ በሰላም ነው ጨርሰን የወጣ ነው። እንደወጣን ነው፣ ምንም ወደ ውጪም ሳይወጣ ነው። እንደውም ከመውጣታቸው በፊት ወዳውኑ ይሄን ሰተን እንደወጣን ነው የአቡነ ገብርኤል ቤትም የፈረሰው ማለት ነው። ያና ፍርሶ ነው ቀጥታ ወደ እነሱ ሄደው የያዟቸው። ለምንድን ነው ያፈረሱት? የአቡነ ገብርኤል ቤትስ ለምንድን ነው የሚፈርሰው? እንግዲህ በፊት ህጋዊ አይደለም ብሎ ነበር ከዚህ በፊት። ከዛ በኋላ ሌሎቹን አፍርሰው የእሳቸውን ትቶ አልፈዋል። አሁን አዲስ ፈረሳ የለም። ከእሳቸው ውጪ የሌላ ማንም አልፈረሰም። አሁን ግን ይሄ በመሰጠቱ ትዕዛዙ ከማን እንደተሰጠ ሳይታወቅ ሄደው ቤታቸውን አፍርሰው እቃቸውንም ከቤት ሳያወጡ ልጆችም ቤት አሉ ምንም እንዳይነኩ አድርገው ቤታቸውን አፍርሶባቸው እቃቸው ላይ ጭነው ከቤት ሳይወጣ ማለት ነው በአጠቃላይ አፍራርሰው ወጡ እነሱ። ከዛ በኋላ እነሱን ደግሞ ሄደው ያዟቸው፣ እስር ቤት አስገቧቸው። እዛ ውስጥ የነበሩ ቤተሰቦቻቸው የእህት ልጆች ምናምን ቤቱን ሲጠብቁ የነበሩ ራሱ እዛው እያለው ነው የፈረሰው ነው የተባለው። አዎ እዛ ነው እንዳትነኩ አትገቡ፣ እቃም ማውጣት አትችሉም ተብሎ ነው አገደው። እቃው ልጆችም እዛ ያሉ እቃም እንዳይነኩ ተደርጎ ነው የፈረሰው። ምንድነው መንግስት የሐሳብ ለውጥ አድርጓል እንዴ አባታችን? የወሊሶ የነበረው አምና የዛሬ ዓመት አምና ለየት ባለ የክልሉ እንዲያውም የፌደራል መንግስት ብዙ ሰው ሳያቅ በልዩ ሁኔታ ነበር ወሊሶ ስነ ስርዓቱ የኤጲስቆጶሳት ሹመት የተከናወነው። የኦሮሚያ መንግስት ጥበቃ አድርጎ ነበር። ከአንድ ዓመት በኋላ ምን አይነት ለውጥ ነው ያመጣው? ወይስ ያምናው ረስቶ ዛሬ ተቃዋሚ ሆኖ ምንድነው መንግስት ሐሳብ ቀይሯል? ይሄንን ጥር 14 ሹመቱ ከተፈጸመ በኋላ በአጠቃላይ በኢትዮጵያ ያሉት ማለት ነው በአጠቃላይ 5 ኪሎ ሲኖዶስ ጩኸት ጮሁ። በአጠቃላይ ቤተክርስቲያን ፈረሰች፣ ዶግማ ተጣሰ፣ ከቤተክርስቲያን ስርዓት ውጪ ሆነ ብለው ሁሉም ጩኸት ሲጀምር መንግስትም ወደ ውስጥ ገባና በሽምግልና ይታይ ከሚል አንፃር የካቲት 8 ቀን 10 ነጥብ ያለው እንደ ህግ አድርገው 10 ነጥቦችን አዘጋጁና ይሄን የስምምነት ሰነድ ብለው እንድነበብ ተደረገ ማለት ነው የካቲት 8 ቀን። ከዛ በኋላ በዛ መሰረት ይፈጸማል እና በዚህኛው እንድትመሩ እርቁ እንዲፈጸም ተብሎ በዛኛው ተረጋጉና ወደ ሀገረ ስብከታቸው ሄደው የነበሩትም እንዲመለሱ ተደረገ። ከጩኸቱ አንፃር ደግሞ እንዳትሄዱ ለህዝቡ ሰላም ለህዝቡ ደህንነት ሲባል መሄድ የጀመሩ ሰዎችም ፕሮግራም የያዙ ሰዎችም ወደ ኋላ ተመለሱ ማለት ነው። ከዛ ለግንቦት ተብሎ ነው የተያዘው። ግንቦት ላይ ግን ሌላ ፌክ ነው የተሰራው። በአጠቃላይ ይሄንንም ያየው አካል የለም። በዚህ አንፃር እነሱ ሌላ ሹመት ፈጸሙ። መጨረሻም ወደ የሥራ ምድባችሁ እንድትመለሱ የሚልም ትዕዛዝ መጣ ማለት ነው። ከዛ ሲባል ህገ ቤተክርስቲያን ደግሞ ስርዓተ ቤተክርስቲያን ደግሞ ዶግማ ቤተክርስቲያን ደግሞ አንድ ሰው ከተሾመ በኋላ
ወደ ኋላ መመለስ እንደማይችል እንደማንኛውም ሹመት አይደለም። ስለዚህ ህጉ አይፈቅድም። ሁለተኛ መሾምም አይቻልም፣ ማንሳትም አይቻልም። ምን ካልሰራው ካልካደ በስተቀር ከህጉ ውጪ ካልወጣ በስተቀር ከሚል አንፃር ወደዛ እንዲመለሱ ተደረገ። ሹመቱም አልተካሄደም። ከዛ በኋላ እስከሚቆዩ ድረስ ተስፋ አድርገን እስከ ግንቦት ቆየን። ከግንቦት በኋላም ደግሞ ሌሎቹ ወደዛ ገብቶ ከ26ቱ ማለት ነው 3 አባቶች ብቻ እንዲሾሙ ተደረገ። ሌሎቹ ግን በምን ምክንያት እንደቀሩ ምን መስፈርት እንዳላሟሉ የተጻፈ የተነገረ ነገር የለም። ከዛ በኋላም ለጥቅምት ይታያል የሚል ደግሞ ማባባያ ነገሮች መጡ። ከዛ እሱ ምንም አልታየም፣ ያነሳም ሰው አልነበረም። ከዛ ወደዚህ ወደ ሲኖዶስ የኦሮሚያ ሲኖዶስ እንዲቋቋም ተደረገ ማለት ነው። እንዲሁ ያዘናጉ ማቆየት ስለሆነ ወደዚህ የተመለከተ ሰው ስለሌለ በዚህ ምክንያት ነው ማለት ነው። መንግስት ወደ ቤታችሁ ወደ ቀድሞ ስራችሁ እንድትመለሱና ከዛ በኋላ ቀስ ብሎ እየተሾመ ይሄዳል ነው። ይሄ ደግሞ ስርዓተ ቤተክርስቲያን አይፈቅድም። ከተሾመ በኋላ ወደ ኋላ መመለስ አይቻልም። የሾሙትም እንዲሻሩ ደግሞ አንቀጽ ፍትሐ ነገሥት አንቀጽ 5 ቁጥር 181 ላይ 2 ጊዜ ተሾመም የሾመም ከሹመቱ ይሻር ይላል። እንግዲህ የሾሙን አባቶቻችን ናቸው። አባቶቻችን ደግሞ የሲኖዶሱ አባል ናቸው። ህጉ ከፈቀደ በአጠቃላይ የመሾም መብት ካላቸው ይሄ ደግሞ ህገ ቤተክርስቲያን የሚፈቅድ ከሆነ ሁሉም የሚተዳደርበት ከሆነ ህጉ መፍረስ የለበትም፣ መቀጠል አለበት ነው። እኛ ደግሞ ሌላ የጠየቅነው ነገር የለም። በቋንቋችን ህዝባችንን እናገልግል ነው ጥያቄው። ስለዚህ ወደ ኋላ በዚህ ምክንያት ተመልሶ እኛ ቆየን። ከቆየን በኋላ ደግሞ አመት ደረሰ። ይህንን ሲኖዶሱ መንበር ባለመኖሩ ነው ይህ ሁሉ መከራ የደረሰበትና መከራውን ለማቅለል ሲባል መንበሩ መመስረት አለበት የሚለውን ነገር ነው መግለጫ የሰጠ ነው ማለት ነው። ስለዚህ መንግስት እዛን ጊዜ አጅቦን አድርሶን ሁሉን ነገር አድርጎልናል። ለሰላም ሲባል አካባቢው ከት እንዳይፈጠር ሄደናል፣ አገልግለናል። ሁሉም በደስታ አማኝ ብቻ ሳይሆን ኢአማኒው ጭምር ወጥቶ የተቀበለበት አንጥፎ መሬት በቃ ጎዝጉዞ የተቀበለበት ጊዜ ነበር። ከዛ አሁንም ህዝቡ እየጠበቀ ነው ያለው ማለት ነው። ህዝቡና እኛ ደግሞ እንዳንገናኝ በመካከል ምን አለ ማለት ነው? የተሰራ የተገደበ ግድብ አለ ማለት ነው። ስለዚህ በዚህ ምክንያት እንግዲህ መንግስት ለምን እንዳንሄድ እንደፈለገ ያው በደንቡ መሰረት ወይም ደግሞ በ10 ነጥቦች መሰረት እሱ ተፈጽሟል ነው። እሱ ግን አልተፈጸመም። አንድም ነጥብ ተነስቶም ስራ ላይ አልዋለም ማለት ነው። እነሱ ግን መጀመሪያ ውል ሲገቡ ሁሉንም እንፈጽማለን፣ አንድም የጠቅላይ ሚኒስትሩን ቃል አንሽርም። እንደውም 10ቱ ትእዛዛት እንደዛ አልተወሩም ነበር። ምናልባት እናንተም ትሰሙ ነበር ሚዲያ ላይ 10ቱ ትእዛዛት የተባለው የእግዚአብሔር ህግ ሳይሆን ያኛውን እናከብራለን ብሎ ሲያወሩ ነበር። ግን አንዱንም አላከበሩም። ከዚህ አንፃር ነው ጠቅላይ ሚኒስትሩ በጎቹን የጠፉ በጎችን መልሻቸዋለሁ ቅዱስ አባታችን ብለው አቡነ አብርሃምና ፓትርያርኩ በተገኙበት የእርቅ ስነስርዓት ነገር አይተን ነበር። በቀጥታ በተለያዩ ሚዲያዎችም እርሶም አይተውት ይሆናልና በጎቹ መልሻቸዋለሁ ብለው እርቅ ፈጽመው ከዛ በኋላ በነበረው ውይይት ቀደም ብሎ እንደገለጹት በተወሰነ ገልጸውታል። በግንቦት ርክበ ካህናት አካባቢ እዛ ሹመት ይደረጋል ምናምን ብለው ሲነገር ነበርና የሰማነው ግን 2 ወይ 3 ጳጳሳት ተሾሙ ነው ከናንተ የተሾሙት የተባለው። እርቁ የተነገራችሁ ምን ነበር የተነገራችሁ? ይሄን ሲያግባባዋችሁ ምን ነበር የተነገረው? በመንግስት በኩል የመጡ አደራዳሪዎች ምን ነበር ቃል የተገባላችሁ? እኛ ያው 3ቱ ሊቃነ ጳጳሳት ነው የሄዱት እዛ ስብሰባ ላይ። ከዛ በኋላ እዛ ቤት ሆነን የሰማነው። ከዛ በኋላ እነሱ ደግሞ ምን አሉን? ግንቦት ላይ ቁጥር 6 ላይ ተጻፈው አለ። እሱን አልተቀበልንም እኛ። ቁጥር 6 ላይ ሁሉም ወደ ቀድሞ ስራቸው ተመልሰው መስፈርቱን የሚያሟሉ አባቶች ለግንቦት ይሾማሉ
ይላል። 4 ላይ ደግሞ ተጨማሪ የህዝቡን ቋንቋ የሚያውቁ ማገልገል የሚችሉ ከውጭም ተጨምሮ እንደ አስፈላጊነቱ ይሾማል ይላል። ስለዚህ ይህን ስሉን ልክ ነው ብለን ተቀበልነኛ። 6ቱን ግን ሁለተኛ ሹመት የሚለውን ግን አልተቀበልነው። እዛን ጊዜም ቅራኔ አንስተን ነበር። ይሁንና ቅራኔውን እናንተ ተቀበሉት፣ ህገ ቤተክርስቲያን ግን ስለማይሻር እዛን ጊዜ እንወያይበታለን ተብሎ ነው እዛን ጊዜ የታለፈው። ከዚህ አንፃር ነው ወደዛ ሄዶ የጠፉ በጎችን ይዤ መጥቻለሁ ብሎ እዛ ጋር አስታረቋቸው። እነሱም ታርቀው መጡ። ከመጡ በኋላም እኛ ጋር የተወሰኑ ቀን ነው የቆዩት። ከዛ ወዳውኑ ወደዛ እንዲገቡ ተደረገ። ከገቡ በኋላ በስልክ ማለት ነው ያው በርቱ እየተባለ ከዛ በኋላ እስከ ግንቦት ድረስ ቆየን። ግንቦት ሲደረስ ደግሞ አስመራጭ ኮሚቴ ውስጥ ነው የገቡት ብፁዕ አባታችን አቡነ ሳዊሮስ። ከዛ በኋላ 3 ሰዎች ብቻ ገብተው ሌሎቹ አልገቡ። በዚህ ምክንያት ክፍተቶችም ተፈጥረዋል። በምን መረጃ በምን ማስረጃ ዶክመንቱ ፋይሉ ምንድነው የሚልም ነገሮች ነበሩ። ለማንም ግልጽ አልተደረገም። ከዛ በኋላ ሁለተኛ ሹመቱም ደግሞ እንዴት ይሾማል የሚልም ጥያቄ ተነስቶ ነበር። ይሄን መልስ አላገኘንም ማለት ነው። ያነጋገረንም አካል የለም ማለት ነው። አሁን የት ነው ያሉት እነ ብፁዕ አቡነ ወስጣጢዮስ አቡነ ሳዊሮስ? መጀመሪያ እናንተን ቀብተው ኤጲስቆጶስነት ማዕረግ የሾማችሁ በወሊሶ ስነ ስርዓት ላይ፣ ከዛ በኋላ በጣም ብዙ ላይ ታች ነበር። ከእርቅ ተፈጸመ ብለው ደግሞ ጠቅላይ ሚኒስትሩ 3ቱን ሊቃነ ጳጳሳት ይዘው አስታረቁና እናንተ ሜዳ ላይ ጥለው ነው የሄዱት ወይስ ክደዋል ማለት እንችላለን? ሰው ግራ ተጋብቷል። ደፍሮ መናገር አልቻለም። እነዚህ 3ቱ አባቶች ከነዚህ ኤጲስቆጶሳት ጋር ናቸው ወይስ ወደ ቅዱስ ፓትርያርኩ ወይም አቡነ ጴጥሮስ ወደሚመሩ ሲኖዶስ ሄደዋል የሚል ብዙ ግራ ተጋብቷል ብዙ ሰውና የት ናቸው እነዚህ? እናንተ ጋር ናቸው ወይስ ተበልሷል ወደዛ? በጣም ጥሩ ነው። እስከ ግንቦት ድረስ የተወሰነ ጊዜ ወዳውኑ እርቁ ከተፈጸመ በኋላ አቡነ ሳዊሮስ ወዳውኑ ነው የሄዱት። እንዲገቡ ተብሎ ገቡ። ከዛ በኋላ ከ3 ቀን በኋላ ደግሞ አቡነ ኤዎስጣቴዎስም ወደ እዛው ወደ ቅድስት ማርያም ማለት ነው ወደ መንበረ ጵጵስና ገቡ። ከዛ በኋላ አቡነ ዜና ማርቆስ ደግሞ ለተወሰኑ ወራት ከኛ ጋር ቆይተው መጨረሻ ላይ ወደዛ ሄዱ ማለት ነው። በሐሳብ ከኛ ጋር ነበሩ እስከ ግንቦት ድረስም ማለት ነው። በርቱ ያሉን ነበሩ። ከዛ በኋላ ሹመት ሲፈጸም ደግሞ አይዟችሁ ያሉን ነበር። ከዛ በኋላ ግን በሐሳብ እየተራራቅን መጣን ማለት ነው። ከዛ ሌሎቹ ደግሞ ወደ ስራ ገበታችሁ እንድትገቡ ሲባል ሌሎቹ ወደ ስራ ገበታቸው ገብተዋል። የይቅርታ ደብዳቤም እንድታስገቡ ተብሎ ጥያቄ ተጠይቆ ሁሉም አስገብተዋል። መጨረሻ ላይ ግን እኛ የተወሰነው በግላችን ነው መጨረሻ ላይ የተገናኘን እንጂ እኛ የጠፋነው ጥፋት የለም። ይቅርታ የሚያስጠይቅ ነገር የለም። እኛ እግዚአብሔር በሚያውቀው ሹመቱንም እንሾማለን ብለን አይደለም። ህዝቡን ታገለግላላችሁ ተብለን ተጠርተን መስፈርቱን ታሟላላችሁ፣ የቤተክርስቲያን ልጆች ናችሁ፣ ቤተክርስቲያን ውስጥ ነው ስታገለግሉ የኖራችሁት፣ እስካሁን ድረስም ያላችሁት፣ ስናገለግልበት ከነበርንበት ቦታ ሁሉ ማንነታችን የሚታወቅ ስለሆነ ክርስትና ህይወታችን የሚታወቅ ስለሆነ ህይወታችንም የሚታወቅ ስለሆነ ነው ብሎ ጠሩን። ሄደን ቅባቱ ተቀባን። ኤጲስቆጶስ ሆነን ተሾመን። ኤጲስቆጶስ ሆኖ መሾም ደግሞ መከራ ለመቀበል እንጂ ለደስታ አይደለም፣ ለማገልገል ነው እንጂ ሊኖሩበት ሊደሰቱበት አይደለም። የመከራ ቀንበር ስለሆነ ማለት ነው። ጌታችን የተናገረው ቃል ስለሆነ ወደ መከራ ለመሄድ ስለሆነ ወደ አገልግሎት ለመሄድ ስለሆነ ይሄንን መጥቶ ቀቡን። ከዛ በኋላ እኛም ከተቀባም በኋላ ይቅርታ የሚያስጠይቅ ነገር የለም፣ እንዴት እንጠይቃለን የሚል ጥያቄ አነሳን። መጨረሻ ላይ ግን ካላስገባችሁ ሲባል የግንቦት ርክበ ካህናት ማን ነው ካላስገባችሁ ይቅርታ ካላላችሁ የሚለው የትኛው አካል ነው?
ከላይም ከመንግስት አካልም ያው ደብዳቤው እንዲህ ተብሏልና አድርጉ ብሎ ያው በአባቶች እንዲህ ተብሏል እናንተም ግቡ 4 ኪሎ ያሉትም አባቶቻችን ይህንን ነገር አስገቡ ብሏልና ለምን አታስገቡም የሚል ጥያቄ ነበር የነበረው። ከዛ በኋላ ይቅርታ ሰላም እንድመሰረት ነው የመንግስት አካል ሰላም እንድትፈጥሩ አንድ እንድትሆኑ ነው። እኛ ደግሞ እዛ ያለው ተንኮል እናንተ እንደምትሉት አይደለም። እነሱ ለአሁኑ ለመስበር ከእግዚአብሔር ቤት ሊያወጡን ሊያሳድዱን ሕገ ቤተክርስቲያንን ጣሱ ብሎ ነገ ሊከሱን ካልሆነ በስተቀር እኛን ወደ ቤተክርስቲያን ሊያመጡና ሄደን ህዝባችንን እንድናገለግል ሊያደርጉ አይደለምና አይሆንም ብለን ነበር ስንጠይቃቸው የነበረው። ግደላችሁም ተብሎ ወደ ግንቦት መጨረሻ ላይ ዋዜማ ስብሰባ ሊገቡ ሲባል ሄደን አስገባን አምስታችን። ከዛ በኋላ ተመልሰን መጣን ማለት ነው። ከዛ በኋላ መጣን መጨረሻ ላይ በአጠቃላይ ይሄ የደብዳቤ ይቅርታ ደብዳቤ መግባት አለ መግባት የመጣበት ዋና ምክንያት እናንተ አስሩን የጠቅላይ ሚኒስቴሩን የእርቅ ሰነዱን ወይም ደግሞ 10 ነጥቦች ተቀብለናል ብላችሁ አስገቡ ብሎ ጥያቄ ቀርቦ ነበርና 6ቱን አንቀበልም ብለን ጽፈን አስገብተን 6 ቁጥር ላይ ያለው አይሆንም ተባለ። ስለዚህ ሕገ ቤተክርስቲያን እየተሻረ ነው ማለት ነው። እየተሻረ እዛ ጋር አስገቡ ተባለ። እኛ ግን አስገባን። ከዛ መጨረሻ ላይ ስራ እንድትገቡ ሲባል ስራን እኛ ስራ እንዴት እንገባለን? ስራ እኮ ሀተን አይደለም የመጣ ነው። መጀመሪያም ለስራም አይደለም ስራም አይባልም። የቤተክርስቲያን አገልግሎት ነው የሚባለው። ሐዋርያዊ ተልእኮን ለመፈጸም ነው የሚባለውና ወደ ስራ ግቡ ተብሎ ስራ ስጡኝ ተብሎ አይጠየቅም እንደንትን ደረጃ። ስለዚህ ይሄን ስንጠየቅ እኛ ቀረን እስከተወሰነ ድረስ የቤት እዛ ቦሌ ነበርን። ከዛ ወደ ቢሾፍቱ ገባን ማለት ነው። ቢሾፍቱ ስንገባ ከቢሾፍቱ ታሰርን መጨረሻ ላይ። ከዛ አንድ ላይ መኖር አትችሉም፣ ወደ ስራ መግባት ነው የሚገባችሁ እንጂ ያኔም የኦሮሚያ መንግስት ነው ያሰራችሁ አባታችን? አዎ የኦሮሚያ መንግስት ነው ያሰረ። ከዛ በኋላ ወደ ስራ መግባት አለባችሁ አሉንና እኛ ደግሞ የት እንሂድ ነው እንግዲህ። እዚህ የኦሮሚያ ክልል ቀርቶ እዛም አንድ ላይ ነው ኮማንድ ፖስት አለና አንድ ላይ መኖር አትችሉም የሚል ጥያቄ ሲጠየቅ አንድ ላይ መኖር እዚህ አይደለም የጀመርነው፣ እዛው አዲስ አበባ ማብሬን ስንኖር ነበር። እንደውም አሁን ቀንሰናል። ስለዚህ አዲስ አይደለም። እኛ እኮ የተለያየ ሰው ነን፣ አንድ ላይ የተሾምን አንድ ላይ ስንኖር የቆየን አንድ ላይ ስንበላ የነበርን ሰዎች ነንና አይሆንም አልናቸው። ከዛ በኋላ መጨረሻ ላይ ካልወጣችሁ ተባለና ወደ እስር ቤት ገባን ማለት ነው። ከዛ ከእስር ቤት ሁለተኛ አንድ ላይ እንዳትቀመጡ እንድትበታተኑ ተብሎ እንትን ተሰጠን ማለት ነው እዚህ። ከዛ በኋላ ሁሉም ወደ ስራ ገበታው የገባለ፣ እኛ ደግሞ ተለያይተን መኖር ጀመር። ሰው በስጋ ቢለያይም ደግሞ በመንፈስ አንድ ነውና መንፈሳዊ ህይወት ደግሞ በእንዲህ ሰው ቢታሰር ስጋው ነው የሚታሰረው፣ ሐሳቡ አይታሰርም፣ ዓላማው አይታሰርም፣ እምነቱ አይታሰርም። እዛ ሆኖ ብዙ መስራት ስለማይቻል መንቀሳቀስ መገናኘትም አይቻልም ተብሎ ማለት ነው በተወለድንበት በኖርንበት ሁሉንም ነገር በተማርንበት ማለት ነው እንዲህ ሆኖ ቆየ። እንግዲህ አሁን ደግሞ ጊዜው ደርሶ ወደዚህ መጣን ለማለት ነው። አሁንም ያሰረው ወደዛው ነው። አሰባስበው ከተለያየ ገዳማት አሰባስበው አሁን እርሱ ካልተሳሳትኩኝ ከደብረ ሊባኖስ ነው የመጡት። ብዙ አመት ደብረ ሊባኖስ እንደነበሩ ነው የማውቀው እኔ። ከተለያዩ ገዳማት አምጥተው አቡነ ሳዊሮስ፣ አቡነ ወስጣቴዎስ እና ብፁዕ አቡነ ዜና ወሊሶ ኤጲስቆጶስ ሹመት ከፈጸሙ በኋላ አውላላ ሜዳ ላይ ጥለው ይሄዳሉ ብሎ የሚገምት ሰው አልነበረም። ብዙዎች ማወቅ ያለባቸው ጉዳይም ስለሆነ ነውና የት ነበር እነዚህ የነገሯችሁ? ምክንያት ከአንደበታቸው የሰማችሁት ነገር አለ? እነዚህ የት ነው ጥለውን የሄዱ ብለው ተብለው ተጠይቁ ያውቃሉ? እነዚህ 3 አባቶች በሆነ አጋጣሚ አግኝታችሁ የመጠየቅ እድል አግኝታችኋል? ምን ይላሉ እነዚህ 3ቱ ሊቃነ ጳጳሳት ጥሏቸው ወደ ብፁዕ አቡነ ጴጥሮስ ወደሚመሩት ሲኖዶስ የሄዱት? ይሄንን ያው እስከተወሰነ ድረስ ያው እንገናኛለን፣ ያው በርቱ ነው የሚሉን፣ በርቱ እያሉ ያጽናኑናል። ለ3ቱም ማለት ነው አይዟችሁ እያሉን ነበር። አሁን ወደ መጨረሻው አካባቢ ነው፣ አሁን ከተወሰነ ጊዜ ጀምሮ ነው እንጂ እስከ
ቅርብ ጊዜ እስከ መስከረም ድረስ ራሱ ተገናኝተን እናወራ ነበር፣ እንገናኝ ነበር። በርቱ አይዟችሁ እያሉን ነበር፣ ያጽናኑን ነበር። ከዛ በኋላ ነው ተገናኝተን አናውቅም። አሁን ምን ላይ እንዳሉ በአካል ተገናኝተን ጠይቀን እዚህ ላይ ያሉ የሚለውን ነገር የለም። አንድ አመት የት ነበሩ የሚሉ ሰዎች ነበሩ። ባለፈው ቤተክርስቲያን ያሉት ህፃናት አባ ህፃን ምናምን የሚባሉ ሌሎችም አሉ። አንድ አመት የተሽለኮለኩ ነበሩ፣ እየተደበቁ ነበሩ። የት ነበሩና ዛሬ መንበረ ጴጥሮስ ብለው የመጡት ከየት የመጡ ናቸው? አንድ አመት የት አሳልፈውት ነው ብለው ሲወርፉ የነበሩ ሰዎች እና ሰማለንና እርሶም ሰምተውት ይሆናል። በሆነ አጋጣሚ ላይ ሰሙትም ይችላሉ። በዚህ አጋጣሚ አንድ አመት እንዴት ነበር አገልግሎታችሁ? የብዙ ተጽዕኖ ውስጥ ሆናችሁ በእንደዚህ አይነት መንግስት ሀሳቡን ቀይሮ ከ4 ኪሎ ያሉት አባቶች በቅዱስ ፓትርያርኩና በብፁዕ አቡነ ጴጥሮስ የሚመራው ሲኖዶስ ወደዛ በሄዱበት ጊዜ እናንተ በተለያዩ የኢትዮጵያ አካባቢ በተለይ ኦሮሚያ አካባቢ፣ ወለጋ አካባቢ የነበራችሁ ናችሁና ከተሳሳትኩ እርሱ በዛ አካባቢ አገልግሎት ሲሰጡ በተለያዩ ሶሻል ሚዲያ እንከታተል ነበር። አንድ አመት ቆይታችሁ ምን ይመስላል? ሌሎች አባቶች ከብፁዕ አቡነ ጴጥሮስ ሲኖዶስ የሚላኩ አባቶች ከዛ የኮንፍሊክት ነበራቸው ወይ? አገልግሎቱ ህብረተሰቡ ከማን ጋር ነበር? እስቲ የአንድ አመት ቆይታችሁ ምን ይመስላል? እሺ፣ እግዚአብሔር ይስጥልን። የአንድ አመት ቆይታችን እንደ ኤጲስቆጶስነት ቅባቱ ከተፈጸመልን በኋላ እዚሁ አዲስ አበባ ቆየን እስከ ሐምሌ ድረስ ማለት ነው። ከዛ በኋላ እስከዛ ከቆየን በኋላ ወደ ቢሾፍቱ ሄድን ማለት ነው። እዚሁ ከአዲስ አበባ አልወጣንም፣ ጫካም አይደለም። እንግዲህ አዲስ አበባ ጫካ ከሆነ የጠየቁትና የተናገሩት ይጠየቁ፣ እነሱም ጫካ ውስጥ ናቸው ማለት ነው። ምናልባት ልክ ነው ሊሆን ይችላል፣ የኃጢአት ጫካ የበደል ጫካ ሊሆን ይችላል፣ ወይም ሌላ ሊሆን ይችላል። ትርጓሜውን ለነሱ እንተው፣ ባለቤቱ ለምን እንዳለው። ከዛ በኋላ ደግሞ የት ነው የቆየነው? እኛ ቢሾፍቱ ቆየን። ከቢሾፍቱ ከወጣን በኋላ ደግሞ ወደ አዲስ አበባ መተን ቆየን። ይሄ ቆይታችን ነው። የት እንደቆየን ስለምታወቅ ምንድነው ስትሰሩ የቆያችሁ ሲባል ደግሞ የተነሳንበት ዓላማም ህዝባችንን ለማገልገል ነው። የምናገለግለው ደግሞ በቋንቋ ነው። ቋንቋችንን ደግሞ ህዝብ እንዲሰማ ለማድረግ መጻሕፍት ሊተረጎሙ ይገባል። ከግዕዝ ወደ አማርኛ የተተረጎመ ያለ ወይም ደግሞ ከግዕዝ ደግሞ ቀጥታ ያልተተረጎሙ ሊኖሩ ይችላሉ። እኛ ግን ህዝበ ክርስቲያኑ የሚማርበትን፣ የሚያውቅበትን፣ የሚገለገልበትን መጻሕፍቶችን በመጻፍ በማንበብ ከዛ በኋላ ደግሞ ከአማርኛ ወይም ከግዕዝ ወደ ኦሮምኛ በመተርጎም መጻሕፍትን ስንጽፍ ቆየን ማለት ነው። ከህዝበ ክርስቲያኑ ጋር ደግሞ በርቀትም ቢሆን በማስተማር በመምከር በጎ እንዲሰሩ፣ መልካም እንዲሰሩ፣ ጸንቶ እንዲቆዩ በማድረግ ነበር የቆየነው ማለት ነው። እሱንም ተመችቶን ሳይሆን ሳይመቸን በመከራ ውስጥ ሆነን ማለት ነው። እንግዲህ አንድ አመት ማለት ቀላል ቀን አይደለም፣ ብዙ ቀን ነው። ስለዚህ እነዚህን ቀናት ያሳለፍነው ወደ ጫካም አይደለም። እነሱም ያውቁታል፣ ተናጋሪዎቹ ህልናቸው ስለሚያውቅ። ይሄም ደግሞ የግል ነው እንጂ የማንም አይደለም፣ ውክልና የላቸውም። እኔም ሰምቻለሁ። የግሌ ነው ብሎ ነው ያነሱት። መጨረሻ ላይ ደግሞ የወል ነው የሚያደርጉት። ደመድሙ ደግሞ አንድ ሰው የግሌ ካለ በግሉ ነው፣ በህብረት ከሆነ ደግሞ በህብረት አድርጎ ነው ያን የሚደመድመውና መጀመሪያና መጨረሻው አንድ አይደለም እዛ ላይና እንደውም ትዝ ይለኛልና ልብስም ራሱ በፌስታል ይዘው እንዲህ ብለው የላቸውም፣ ወፍ ዘራሽ ናቸው የሚሉ ነገሮችን ማስቶ ሲናገሩ ነበርና ወፍ ዘራሽ ማለት ዘሩ ነው ወይስ የዘራው ነው? ወፍ ዘራሽ ያሰኘው የተዘራውማ በቅሏል። ወፍ ዘራሽም ከሆነ ፍሬው አለ ማለት ነው። ስለዚህ እኛ በስርዓተ ቤተክርስቲያን በሕገ ቤተክርስቲያን በሚፈቅደው ነው ተጠርተን የተሾምነውና ወፍ ዘራሽ አይደለም፣ አባት አለን ማለት ነው። አባቶቻችን ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ ኤዎስጣቴዎስ ዶክተር፣ ብፁዕ አቡነ ዜና ማርቆስ ናቸው ማለት ነው የዘሩን። እንግዲህ ወፍ ዘራሽ ከሆነ ደግሞ ወደ እነሱ ሊወስዱ ነው ማለት ነው። ስለዚህ ይሄን ለባለቤቱ እንተዋለን። እኛ ግን በሕገ ቤተክርስቲያን የተሾመን
ስርዓቱ ሁሉ የተፈጸመልን ሰዎች ነን ማለት ነው። ልብሳቸውን ደግሞ በፌስታል ይዞ ያደርጋሉ ከተባለ ምናልባት ሻንጣ ለማለት ፈልጎ ነው ወይ ምንም የላቸውም ሊሉ ፈልጎ እንደሆነ ያላቀም። እኛ ግን በፌስታል በምን የሚል የእቃ መያዣው ሳይሆን ልቦናው ነው፣ እምነቱን መያዙ ነው። ይዘን ስንሄድ አይቷል ወይ ብትጠየቁ፣ በፌስታል ይዘን ስንሄድ አይቷል ወይ? ስናደርግ አይቷል ወይ? ስለዚህ ይሄ ከክርስትና ህይወትም አይጠበቅም እንኳን ከአባት ማለት ነው። ስለዚህ ከኛ ክፉ ቃል መውጣት የለበትም፣ መጽሐፍ እንደምለው ማለት ነው። ከኛ አፍ ክፉ መውጣት የለበትም። ከቻሉ መምከር ነው፣ ከቻሉ መገሰጽ ነው። ካልሆነ ግን መልካም ማድረግ እንጂ እኛ ወፍ ዘራሽም አይደለንም። አባቶች አሉን፣ የወለዱን አባቶች ማለት ነው። በመንፈስ ቅዱስ የወለዱን አባቶች፣ የሲኖዶስ አባል የሆኑ አባቶች ስላሉን ወፍ ዘራሽ አይደለንም። አንድ አመት የቆየነው ደግሞ ስራ በመስራት ላይ ነን። በቃ የወደፊት እቅዶቻችን እንዴት ይሰራል ምን ነበር? አሁን እኛ ከዛ እንድንወጣ ጥያቄያችን ስላልተመለሰ ነው። አሁን እኛ ሄደን እኮ የህዝብን ጥያቄ ማንመልስ ከሆነ ሹመቱን ፍለጋ ነው ማለት ነው። ሀገረ ስብከት ፍለጋ ነው ማለት ነው። ህዝቡን ያጣው ምንድነው? ፍትህ አጥቷል። ያስተዳደር ችግር አለ። ስለዚህ ህዝቡን ታች ወርዶ የሚያገለግል የለም። እኛ ለመገልገል አይደለም ለማገልገል ነውና። ስለዚህ ምንድነው የጎደለው? እስካሁን ድረስ ህዝቡን ያስቆጣው ህዝቡ ያጣው ምንድነው የሚል ነው። እዛ ላይ ነው የቆየነውና ይሄን ስንሰራ ነው የቆየነው። ነገር ስንጎነጉን አይደለም። ወተን ሰው ተሳድበን አናቅም። እኛ ድምጻችን ተሰምቶ አያውቅም። በቃ ራሳችንን ወስነን ገተን ነበር ስንቀመጥ የነበረውና እንዲህ ቦታ ላይ ነው የቆየነው፣ እንዲህ ስንሰራ ነው የቆየነው ለማለት ነው። አመሰግናለሁ አባታችን። የኦሮሚያና የብሔር ብሔረሰቦች ሲኖዶስ ተብሎ 26 ኤጲስቆጶሳት ሲሾሙ በእነሱ በሶስቱ ሊቃነ ጳጳሳት የኦሮሚያና ብሔር ብሔረሰቦች ነበር ስያሜውና አሁን የኦሮሚያ ሲኖዶስ መንበረ ጴጥሮስ ብላችሁ ነው የመጣችሁት። ሌሎቹ የት ሄዱ? እሺ ይሄንን ያው ዛን ሰዓት ከሁሉም ብሔር ብሔረሰብ ነው የተተበሰበው። ከአማራም መጥቷል። ዛን ሰዓት ተሾሙ አሉ ማለት ነው። ለምን ቢባል ከአማራ ክልልም ቢሆን የተወሰኑ ጎጥ ያዙ እንጂ ሁሉም የአማራ ብሔር አይደለም። ይሄንን የጵጵስናውም ቢሆን የአንድ አካባቢ ሰዎች ይሆናሉ እዛ ውስጥ ያሉት። ስለዚህ እዛ ውስጥም ቅሬታ ያላቸው ነበሩ። ከዛ ለምን ሁሉንም ብሔር በአንድነት በህብረት በሐዋርያት ጊዜ እንደነበረው ጌታ እንደመረጣቸው ከ12ቱ ነገደ እስራኤል 12ቱን ሐዋርያት እንደመረጣቸው እያንዳንዱ በሚያውቀው ቋንቋ ህዝቡን በባህሉ እንዲያገለግለው አካባቢውን እንደየ ችሎታቸው አገልግለው ህዝቡን እንዲያስደስቱና ወደ ቤተክርስቲያን እንዲመጡ እንዲያደርጉ ብሎ እንደመረጣቸው ማንም ሳይለይ የተገኘው ሁሉ ተሹሟል። ያን ጊዜ ማለት ነው። ከዛ በኋላ ግን አሁን ወደዚህ የመጣበት ዋና ምክንያት ምንድነው? ሁሉም ወደዛ ተመልሶ ወዴት ገብቷል? ወደ ስራ ሂደት ገብቷል። ወደ ስራ ሂደት ተመልሰዋል ማለት ነው። ከተመለሱ እኛ ብቻ ነው የቀረነው። እንደምን ማለት ነው? ሄደን ወደ ስራም ያልተቀጠር ነው። ከዚህ አንፃር እኛ ደግሞ አላማው መሄድ አለበት። አሁንም ከዚህ አንፃር ምንድነው አሁን እኛ ብሔር ብሔረሰቦች ብንል ብሔር ብሔረሰብ ማን አለ ከናንተ ጋር ብሎ ጥያቄ ቢያቀርቡ የምንመልሰው መልስ የለንም ማለት ነው። የምንመልሰው መልስ የለንም። ስለዚህ አምስታችን ከኦሮሚያ ነው የተገኘ ነው ማለት ነው። አምስቱም ከዚሁ ከኦሮሚያ ያለነን። ስለዚህ አሁን ምን መሆን አለበት? እያንዳንዱ በመስተዳደሩ ቢሆን ቋንቋውን ቢያስኬድ ሁላችንም አንድ ፓትርያርክ ነው ያለነው። ቋንቋችንም እኛ በኦሮሚያ የምናገለግል ከሆነ የደቡብ ክልል ደግሞ በደቡብ ክልል ባለው ቋንቋ እያገለገለ መጨረሻ ሁላችንም አንድ ነው የሚሆነው። ህብረታችን አንድ ነው። ለዛ እኮ ነው ልማቱ አሁን አንድ ቦታ ያጋደደ ልማት ነው ያለው። ትምህርት ቤቱ አንድ ቦታ ያጋደደ ትምህርት ቤት ነው ያለው። አስተሳሰቡ አንድ ቦታ ያጋደደ ትምህርት ቤት ነው ያለው። ግን በየ መንበሩ ከሆነ ግን ልማቱም ትምህርቱም ቁጥጥሩም ያ ይሆንና ለውጥ መጣል ማለት ነው። እድገት መጣል ማለት ነው። ስለዚህ በዛ ብለን ነው ወደዚህ ያመጣን።
የኦሮሚያ ተወላጆች አባቶችም ያው የብሔር ብሔረሰቦቹን እንተዋቸውና ለምሳሌ ከደቡብም ከአማራም አሉ ካሉ ሌሎች እንተዋቸውና ከኦሮሚያ የመጣችሁ አባቶችም ሁላችሁም እዚህ የገባችሁ አልመሰለኝ። ቁጥራችሁ ስክሪን ላይ የታዩ በቲቪ ከሌላ ወይ አዳራሽ ውስጥ ያልገቡ ካልሆኑ በስተቀር ጥቂት ነበራችሁ፣ ወይ 4 ወይ 5 ነበራችሁ ስክሪን ላይ ስታዩ የነበረውና ሁሉም በዛን ቀን የተሾሙ በብሔር ኦሮሞ ተወላጆች በዚህ ኦሮሚያ ሲኖዶስ ውስጥ ተካቷል። አዲስ ባለፈው አናውንስ የተደረገው በመንበረ ጴጥሮስ በአጠቃላይ ወደዛ ጥሪም አድርገናል። እኛ የተሾሙትም ያሉትም ሁሉም ተመልሶ ወደዚህ መንበረ ጴጥሮስ ተመልሶ አብረን ስራ እንድንሰራ ብለን ጥሪ ማቅርበናል እዛ ላይ ማለት ነው። አንድም የተውነው ነገር የለንም። እኛ በአንድነት ሆነን እንቀጥላለን። እኛ መነሻ እንሁን እዚህ ስላለን ማለት ነው። ስለዚህ በህብረት ቀጥሎ እግዚአብሔርን ማገልገል የእግዚአብሔር ልጆችን ነው። ይህ ሁሉ ትግል ምንድነው? የእግዚአብሔር መንግስት እንዲወርሱ ነው። አሁን ሁሉም በቋንቋ እንድማር የተፈለገበት ሌላ ስራ እንዲሰሩ አይደለም። ጌታም ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም ያለውም ሌላ ነገር አይደለም። ምንም እንዲሰሩ አይደለም። አስተምሮ ሰውን ለእግዚአብሔር መንግስት እንዲያበቁ ነው። የእግዚአብሔር መንግስት በልጆቹ በፈጠራቸው በሞተላቸው ሰዎች እንዲሞላ ነው። ሌላ ነገር የለውም። በዚህ ምድር ላይ ወገን ለመሰብሰብ አይደለም። ግን የነበረው ያ ስለሆነ አሁን ግን እያንዳንዱ ሰው በሚሰማው ቋንቋ አስተምሮ የእግዚአብሔር መንግስት እንዲወርሱ እንዲያደርግ ስለሆነ ሁሉም ጥሪ ተላልፈዋል። ህብረተሰቡ እንዴት ነበር የተቀበላቸው? አባታችን የአንድ አመቱ ጉዳይ ወደኋላ ሄደን ካየነው ህብረተሰቡ አቀባበሉ በቋንቋን የምናስተምር በቋንቋን የምንሰብከው ብላችሁ አፕሮች ስታደርጉት በተለይ በዛ ሰዓት የነበረው የኦሮሚያ መንግስት ወታደር አይምን ፖሊስ የሞተር ሳይክል በመኪና እያጀበ ነበር ወደ የሀገረ ስብከቶቻችሁ ስትሄዱ የነበረውና አቀባበሉ የህብረተሰቡ ፊድባክ እንዴት ነበር? እና አሁን ካላችሁበት ሁኔታ አንጻርም እያነጻጸራችሁ። እዛን ጊዜ በጣም ልዩ ነበር። በቃ ደስታ ነበር። በጣም በቃ እስከዛሬ ድረስ ብዙሃን ሊቃነ ጳጳሳት ወደ የሀገረ ስብከታቸው ሲሄዱ እንዲህ አይነት አቀባበል ተደርጎ አይታወቅም። አሁን ግን ህዝቡ ወጥቶ ስንት ኪሎ ሜትር ከከተማ ወጥቶ ነው ሲቀበል የነበረው። በጣም ደስተኛ ነበር ህዝቡ ማለት ነው። ከዛ በኋላ ግን ተመልሶ ብዙሃን አባቶች ከሀገረ ስብከታቸው መጥቶ ሲታሰሩ ህዝቡም ጩኸቱን አሰማ እስከ ዓለም ድረስ ማለት ነው ተሰማ። ከዛም ህዝቡ ዝም አላለም። በጣም በጭንቀት ተውጦ ነበር። በጣም ብዙዎቹ አዝኖ ነበር። ለምን ታሰሩ ብሎ የራሳቸውን ጥያቄም ሲያቀርቡ ነበር። ሰላማዊ ሰልፍም ሲወጡ ነበር በየቦታው ማለት ነው። በየቦታው ሲወጡ ነበር። ከዛ በኋላ ግን ይሄንን ግንቦት ላይ ይሾማሉ፣ ጥቅምት ላይ ይሾማሉ የሚሉትን ነገሮች ለማዘናጋትም ብዙ ስራዎች ተሰርቷል። አሁንም ግን ህዝቡ ምንድነው ማለት ነው በፍላጎት እየጠበቀ ነው ያለው። ብዙ ቦታ ላይ አልተቀበላቸውም። ብዙ ቦታዎች ላይ አልተቀበላቸውም። ማንን እየጠበቀ ነው ያለው? አባቶቻችንን ባህላችንን የሚያውቁ ቋንቋችንን የሚያውቁ እኛ አሳድገን ትምህርት ቤት ሄደው ገብተው ተምሮ እንዲያገለግሉን የላክናቸው አባቶቻችን ያገልግሉን ብሎ ነው እየጠበቀ ያለው ማለት ነው። ስለዚህ አሁንም ጫና ብኖረው ጫና ነው ህዝበ ክርስቲያኑ ወጥቶ እንዳይቀበል እንደ ልቡ እንዳይናገር ያደረገው እንጂ አሁንም የህዝቡ ፍላጎት ጠንክሮ ነው ያለው፣ በርትቶ ነው ያለው ነው። አንዳንዶች የሚሉት መንግስት ከእነዚህ የኦሮሚያ ሲኖዶስ አባቶች መብት በላይ ስልጣኑ አደጋ ውስጥ ይገባብኛል ብሎ ነው ፈርቶ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በርካታ ምዕመን ስላላት መዋቅር ስላላት ተጽዕኖ ፈጣሪ ስለሆነች የብልጽግና መንግስትን ሊያናጋ ስለሚችልና አይቅርብኝ እነዚህን ችግር ከሚያመጡብኝ የቤተክርስቲያኗን ልስማ የነዚህ ግራ ብዙ አቴንሽን መስጠት የለብኝም ብሎ እንዲሁ እንደ በግ ነው ለእንትን ያቀረባቸው ብሎ ነው
የሚወቅሱትና ከፖለቲካ ጋር የሚያያዝ ነገር አለው? መንግስት በእናንተ ላይ ባለፉት አንድ ዓመት ያሳየው ተጽዕኖ ከስልጣን ጋር የሚገናኝ ነገር ይኖራል? እናንተ ምንድነው ትዝብታችሁ? እኛ እንደ ሃይማኖት አባት ሃይማኖት ከፖለቲካ ጋር አይገናኝም፣ ተቃራኒ ናቸው። ሁለቱም መንገዳቸው የተለያዩ ናቸው። ስለዚህ ፖለቲካና ሃይማኖት የማይገናኙ ስለሆነ እኛ ፖለቲካ ውስጥ የለንም፣ ፖለቲካም አናራምድም። የምንኖረውም ለእግዚአብሔር ነው። ግን መገዛት ደግሞ ለምድራዊ ነገስታት ደግሞ መገዛት እንደሚገባን ምን ያዛል ማለት ነው? ህጉ ያዛል። ስለዚህ ጠብቁ ቁጭ ብላችሁ ስለተባለን ምን አለ ማለት ነው? ቁጭ አለን ማለት ነው። እንዳትሄዱ ወደ ሀገረ ስብከታችሁ ተባለ፣ ቁጭ አለን ማለት ነው። ከዛ በኋላም ተጽዕኖ አለ ወይ? ያው መታሰርም ተጽዕኖ ነው። መታሰርም ተጽዕኖ ነው። ለምን ቢባል ስድብ የሚሳደቡ አሉ፣ በተለያዩ ነገሮች ይልባቸውን የሚናገሩ አሉ። እኔ ብዙ መናገር አልፈልግም፣ ሀገሩ የሰለቸው ስለሆነ ማለት ነው። አውደ ምሕረት የእግዚአብሔር ቃል መነጋገሪያ እንጂ ሌላ ነገር የሚነገርበት ነገር አይደለም። ችግር የሆነው ቤተክርስቲያናችን ቃለ እግዚአብሔሩ ተነግሮ አላለቀም። አውደ ምሕረቱ የምህረት አደባባይ ነው። ቃለ እግዚአብሔር ቢነገር ኑሮ፣ ቃለ እግዚአብሔር ተምሮ ሰው እዚህ ቢደርስ ኑሮ ልዩነት አይመጣም ነበር፣ መከፋፈል አይመጣም ነበር። ቤተክርስቲያን ውስጥ ሁሌ በአውደ ምሕረቷ ላይ በብዛት እንግዲህ እኔም ለተወሰኑ ዓመታት ከቤተክርስቲያን አውደ ምሕረት ብዙ ጠፍቼ ስለማላቅ ብዙውን ጊዜ የምንሰጠው ገንዘብ ለመሰብሰብ እንጂ ወንጌል ለማስተማር አይደለም። ከዚህ አንፃር ሰው ሁሉ ወንጌልን አይሰማም፣ ሰምቶም አያውቅም። ስለዚህ መምህራን ራሳችን የምናስተምረው እውነተኛውን የወንጌል ቃል ሳይሆን ደባልቀን ነው የምናስተምረው። ስለዚህ ያንን እውነተኛ ቃል ስላልተማረ አሁን ምን ሆነ ማለት ነው? አባቱን መስሎ ነው ሄደው። አሁን ገና ነው እየወጣ ያለው። ሰው የዘራውን ያጭዳል። ስለዚህ የተዘራው አሁን ምን ይያል? ፍሬው እየታየ ነው ማለት ነው። ፍሬው እየታየ ነው ያለው። ስለዚህ አውደ ምሕረቱ የምህረት አደባባይ፣ ቃለ እግዚአብሔር የሚነገርበት፣ የጌታ ቃል በቃ መጽሐፍ ቅዱስ የሚነገርበት እንጂ ሌላ ነገር የሚነገርበት አይደለም። ለዚህ ያ ስለቀረ ዛሬ ምን ሆነ ማለት ነው? ሀገርን መተራመሱ የወንጌል እጥረት ነው። ወንጌል ፈሪ ያደርጋል፣ ታዛዥ ያደርጋል፣ ለእግዚአብሔር እንድንገዛ ያደርጋል፣ ከአፋችን ክፉ እንዳይወጣ ያደርጋል። ወንድሙን ጨርቃም የሚል ሰው ምን ይሆናል? የጋነም ፍርድ ይፈረድበታል አይደል? ስለዚህ ይሄንን በንባብ ነው ያለፍነው እንጂ በሕይወት አልኖርንበትምና ይሄንን እኛ ሌላ የተናገርነው ነገር የለም። አውደ ምሕረቱ ግን ብዙ ነገሮች ስለተሰሩበት ዛሬ ህዝበ ክርስቲያኑ እየጠፋ ነው። ያ እንዳይጠፋ ነውኛ። ስለዚህ ግንኙነት የለውም። ግን ጫና ተፈጥሯል ቢባል መታሰር ከዚህ የበለጠ ጫና የለም። ከዚህ የበለጠ ጫና የለም ማለት ነው። በጣም አመሰግናለሁ አባታችን። ለፕሮግራማችን ከማቃታችን በፊት ያው ይገባናል፣ ኦሮሚያ የቆቤ ጄኔሬሽን ነው ያለው። አዲሱ ትውልድ የቆቤ ትምህርት ተምሮ የመጣ ሌላ ቋንቋ እንኳን ግዕዝ ሊገባው አማርኛም በቅጡ የማይችል የማይናገር ነው። ተማሪዎች ወደ ዩኒቨርሲቲ ሲገቡ በአማርኛ መግባባት የማይችሉ ልጆች አሉና ለምዕመን በአፋን ኦሮሞ ማስተላለፍ የሚፈልጉት የእግረ መንገድም ለኦሮሚያ መንግስትም ማስተላለፍ የሚፈልጉት ካለ በአፋን ኦሮሞ መልእክት እንዲያስተላልፉ እድል ልስጦት። እሺ፣ እግዚአብሔር ይስጥልን። ገለቶማ ጀና ከነን ደበርሱ በርባዱ ወሉማ ገለቲ አንገ ዮናትስ ዋቅኑ ኤጌ የሮ ከናኑ ገይራ ከነቦዴስ ከኑ ኤጉ ዋቀዮ ከንጀል ቀምነ ከነሞ ዳሎነማ ጅሩ ኩኒ ቁቤዳን በረቴ ቁቤዳን ዱብሳ እሰ መሌ ዋን ቤኩን ቀቡ ኑንስ ከኑ ካሴ ኡመኒ ቁቤ ዱብሱ ኩን ክታበ ቁልቁሉሌ ጀቹ ቁቤዳን መተንሰብኔፍ akka dubbiseen fayyineef illee jechuudha. Kanaafi
nutimmoo afaan lachuu yubeenne wanta ta'eef jijjiirree ittimnee akka inni jijjiiree borimmoo nutillee jechuudha. Irra caalaatti akka kitaabni nutillee jijjiiramu goone akka uummanni fayyu gochuudhaaf wanta ta'eef uummanni biyya Oromiyaa jirtan hundumti keessan akka jabaattanii amma dhumaatti dhaabbattanii qooqa keessanii akka barattan waan gara biraa miti. Nagaa hojjedhaa, jaalala fidaa, ollaa keessan kan jiran, naannoo keessan kan jiranii wajjin nagaatiin jiraadhaa. Qooqa keessaniin akka barattaniif akka mootummaa Waaqayyoo dhaaltaniin malee akka isin nama loltanii wal loltanii jibba fiddaniif miti wanta ta'eef wangeelli jibba hin himu, jibba hin barsiisu, jaalala hin barsiisu wanta ta'eef nutis kan amma waa'ee wangeelaati wanta ta'eef hundumti keessan amma dandeessanitti sinodoosii kana warri dhageessan sagalee kana dhageessan biyya alaas biyya keessaa jirtanis hundumti keessan humna keessaniin beekumsa keessaniin yaada keessaniin kan Waaqni isiniin kenne akka jabaattanii amma xumuraatti nu duukaa dhaabbattanii amantii keessan qabaattanii jiraattaniin isiniin jedha. Kanumaan immoo itti aansee jechuudha waggaa tokkoffaa biyya alaatti jechuudha. Sanbata dhufu hundeeffama jechuudha. Sinodoosii kanaa waggaa tokkoffaa sanbata dhufu wanta kabajaniif hundumtuu akka achirratti argamtanii akka kabajanii isiniin jedhaan. Kanaafi hundumti keessan Waaqayyoon nuuf kadhadhaa, jabaadhaa isiniin jedha. Mootummaan naannoo Oromiyaa immoo nuti badii hin qabnu, nama isin arrabsine, waan goone isin qabnu, in barsiisnaa, in tajaajilla jenne wanta ta'eefi isinis amma danda'ametti yaada keenya hubattanii kan nu gochuu qabdan hundumaa nu gootanii yoo nu gochuu dhabdan immoo akkuma abbootii biyya Tigraay hin jiran nuufis bilisa nu laattanii uummata keenya qooqa keenyaan akka tajaajilu akka nu gootan dhaamsan isinii dabarsaa. Egaa Waaqa hunduma keenya duukaa ta'u የመጨረሻው ምናልባት እግዚአብሔር ፈቅዶ በውጭ ሀገር ያሉት ወንድሞቻችን ልጆቻችን ካህናት ምዕመናን ወጣቶች በአጠቃላይ ህዝበ ክርስቲያኑ የሲኖዶስ ምስረታውን አንደኛ ዓመት እሁድ ስለሚያከብሩ ሁላችሁም በተቻላችሁ መጠን እዛ ላይ ተሳትፋችሁ አንደኛ ዓመቱን እንድታከብሩ ጥሪያችንን እናስተላልፋለን። እግዚአብሔር አምላካችን እንግዲህ ከሁሉም በበለጠው አንተንም እድሜና ጸጋን ይስጥልን ድምጻችንን ለመስማት ለህዝባችን የምናስተላልፈውን እንድናስተላልፍ ስለጋበስከን እግዚአብሔር ይስጥልን ነው የምለው። በበለጠው ደግሞ ይሄ ለእውነት ነው ድምጻችን እንድሰማ ስላደረክልን ሌላው ዝም ባለበት አንተ ደግሞ እግዚአብሔር ቃል ሰው ሁን ስለምን ሰው ሆነ ሰው እንድንሆን ይህንን ፕሮግራም አዘጋጅተህ ስለጋበስከን በእግዚአብሔር ስም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ አባታችን አባ ሚናስ የኦሮሚያ ሲኖዶስ መንበረ ጴጥሮስ ምክትል ሰብሳቢ ናቸው። እንግዲህ ያለው ሁኔታ ስለምታውቁት ነው። ኦሮሚያ ያሉ አባቶች እስር ቤት ናቸው ያሉት። አንዳንዶቹ እንደዚህ በእድል ከስር ያመለጡ ናቸውና የሁኔታው ህዝብ ማወቅ ያለበት ምንድነው? እስቲ እነዚህ አባቶች የነሱን እይታ እንካፈል፣ የነሱን ሐሳብ እንካፈልና ህብረተሰብ ዘንድ ይድረስ ብለን ነው የዛሬ እንግዳችን ያደረግነው። ድምጻቸው መሰማት ያለበት ሁኔታ ላይ ስላሉ ነው። በዚህ ሰዓት መደመጥ አለባቸው። እስር ቤት ማስገባት መፍትሄ ሊሆን አይችልም። ተመልካቾቻችን ከአባ ሚናስ ጋር ያደረግነው ቆይታ ይህን ይመስላል። ስለተከታተላችሁን እጅግ አመሰግናለሁ። ሳብስክራይብ ያላደረጋችሁን ይህን ቻናል ሳብስክራይብ ማድረግ አትርሱ። በዚህ በካሻፕ ስክሪን ላይ በምታዩት እንዲሁም በሱፐር ቻት ሰፖርት አድርጉ። ሚዲያውን በሳተላይት እና በዩቲዩብ ቻናላችን ነበር ስትከታተሉ የነበራችሁት። መልካም ጊዜ አባታችን፣ መልካም ምሽት ይሁንልዎት።